2018 ላይ የነበረው እቅዳችን 100,000 የሚሆኑ ቤቶችን በመንግስትና በሌሎች ሞዳሊቲዎች በሙሉ 100,000 ቤቶችን እንገነባለን ብለን ነበር እቅድ የያዝነው። ግን አቺቭ ያደረግነው ደግሞ 179,000 በላይ የሚሆኑ ቤቶችን ደግሞ በመገንባት ላይ ያሉም አሉ፣ ተገንብተው የተጠናቀቁም ደግሞ አሉ። ይሄ ለቤት ፈላጊው እጅግ በጣም ትልቅ የምስራች ነው። ምክንያቱም እንደቀድም እንዳነሳሁት አቅርቦት ላይና ፍላጎት ላይ ያለውን ውስንነት ለማቀራረብ እንዲቻል ከተማ አስተዳደሩ ትልቅ ስራ እየሰራ ነው ያለው። ዘንድሮ ብቻ በመንግስት በጀት ወደ 50,305 የሚሆኑ ቤቶችን እየገነባን ነው። ተገንብተው የተጠናቀቁ ሳይቶችም አሉን። ይሄ ክብርት ከንቲባ ልዩ ትኩረት ሰጥተው እየተሰራ ያለ ልማት ነው። ከከንቲባ ጽፈት ቤት ጀምሮ እስከ ተቋም የቢሮ አመራሮች በሙሉ ሳይቶች አሉ ተከፋፍለን የምንደግፍበት። ከከንቲባ ጽፈት ቤትም ድጋፍ የሚያደርጉ አመራሮች አሉ። በስራቸውም ደግሞ ቴክኒካል ቲም አለ። ቤቶች ላይም ደግሞ የቤቶች ልማት ኮርፖሬሽንም አመራሮችም ባለሙያዎችም ስፔሲፊክ ሳይት እየተሰጠን ወረድ ስንል ደግሞ ስፔሲፊክ ብሎክ እየተሰጠን ደግሞ እየደገፍንና ቤቶችን በጥራትና በፍጥነት እየገነባን ያለንበት አመት ነው ማለት ነው። ስብራቱን በዚህ ልክ ነው ለመጠገን እየሞከርን ያለ ነው። ክቡር ጠቅላይ ሚኒስትራችን ከሰጡን ከጉባ ብስራቶች ውስጥ አንዱ 1.5 ቤቶችን መገንባት ነው በዚህ 5 አመት ውስጥ። ከነዚህ በክቡር ጠቅላይ ሚኒስትራችን ከተሰጡን ትልሞች ውስጥ አንዱ የኛ ሴክተር ስለሆነ ይሄንን ደግሞ ትልቁን ድርሻ አንበሳውን ድርሻ የሚወስደው ከተማችን አዲስ አበባ እንደሆነ እሙን ነው። እነዚህን ትልሞች ደግሞ ይሄንን ትልም ለማሳካት ደግሞ የዝግጅት ምዕራፎቻችንን አጠናቀን ወደ ትግበራ ምዕራፍ ገብተናል። እንዳልኩ ክቡር ጠቅላይ ሚኒስትራችን አናውንስ ካደረጉ በኋላ እኛ እቅዳችንን በጥፍ ነው ያሳደግነው። አቅርቦትን ለማፍጠን በጣም ብዙ ርቀት ሄደናል። ኢቭን ኢፍ ለ2019 ለምንገነባቸው ቤቶች በራሱ መሬት ከማዘጋጀት ኮንትራክተር ከመለየት አማካሪ ከመለየት ጀምሮ አጠቃላይ የሰው ኃይሉን ደግሞ በሪፎርም ሰርቶ ሬዲ ማድረግ ላይ በጣም ብዙ እርምጃዎችን ወደፊት ሄደናል። እነዚህን ስራዎች ይህንን ትልም ደግሞ ለማሳካት አንዱ ዝግጅት ብቻ በቂ አይደለም። ቤቶቹን በፍጥነት በጥራት ሎው በሆነ ኮስት ደግሞ ተሰርተው እንዲጠናቀቁ ደግሞ ምን ያስፈልጋል? ቴክኖሎጂም ያስፈልጋል። ብዙ አማራጮችን ማየት ያስፈልጋል። አዳዲስ እይታዎችን ያልፈተሽናቸው እይታዎች ካሉ እነዛን እይታዎች አሰስ ማድረግ ያስፈልጋልና ጀምረነው ያለ የቴክኖሎጂ የቤት ልማት ስራ አለ። እሱን አጠናክሮ እሱን ብቻ ስቲክ ሳናደርግ ሌሎችም አማራጮችን በማየት በቴክኖሎጂ ቤቶችን ለመገንባት ደግሞ ሰፊ ርቀት እየሄድን ነው ያለነው። ይህንን ተጨማሪ ካደረግነው ኮስት ሚኒማይዝ እናደርጋለን፣ ጊዜ ሚኒማይዝ እናደርጋለን፣ ጥራቱ ደግሞ ኮምፕሮማይዝ አይደረግም በፍጹም። ስለዚህ እነዚህን 3 ነገሮችን ታሳቢ አድርገን ቴክኖሎጂ ጨምረንበት የጉባ ብስራት ላይ የተበሰረውን አንዱን ትልም 1.5 ሚሊዮን ቤት ላይ የአዲስ አበባን ድርሻ ወስደን በመንግስትም በግሉም ሴክተር ቤቶችን ለማልማትና ዴሊቨር ለማድረግ በቂ ዝግጅትን አጠናቀን ወደ ትግበራ ኦልሞስት የገባንበት ነው ለማለት ነው።